የፌዴሬሽን ምክር ቤት አወጣው የተባለውን ደብዳቤ አብይ አህመድ አያውቀውም፣ ፌዴራል መንግስት አያውቀውም፣ አገኘው ተሻገር ገለመሌ ምን ያለ ተረታም ነው በመድኃኒዓለም። አገኘው ተሻገር ተጠርቶ ፈርም ሲባል እንኳን አብይ አህመድ አጠገቡ ከቆመ እያላበው ነው የሚፈርመው። እንኳን አብይ አህመድ ሳያውቀው በወልቃይት ጉዳይ በራያ ጉዳይ አገኘው ተሻገር መግለጫ ሊያወጣ ቀርቶ ኦህዴድ ካልተሳካለት አሁን የሞከረው ሙከራ በአማራና በትግራይ መካከል ያሰበውን ጦርነት የማያመጣለት ከሆነና አጀንዳውን መቀልበስ ከፈለገ አላቀውም ሊል ይችላል። ምንም ጥርጥር የለም ሊል ይችላል። ስብሐት ነጋ ይፈታ ብሎ ትእዛዝ ሰጥቶ እኛም ስንሰማ ደንግጠናል አይደል እንደ ያለው ለዲያስፖራው እኛም ስንሰማ ደንግጠናል አለ። ተመልሶስ እድሜያቸው የገፋና ሊሞቱ የደረሱ እስር ቤት ከሚሞቱ ብንፈታቸው ይሻላል አይደል እንደ ያለው። እና ስለ አብይ አህመድ ባህሪና ምናምን ልታስተምሩን እንዳትሞክሩ። እናውቀዋለን ጠንቅቀን አብይ አህመድ ማን ነው የሚለውን። አገኘው ተሻገር አብይ አህመድ ሳያውቀው አንዲት ነገር እንደዚች ያለ አንድ መስመር ቢጽፍ ሁለት ጊዜ ጠምዝዞ አረቄውን እንደሚጨምቀው ያውቃል። አረቄውን እንደሚያንጠባጥበው አብን ተኖ አፋብን የሚባል የአማራ ድርጅት ተፈጥሯል ብለናቸዋል። እነቀለጠ ልትጎርሱ ከሆዴ ልትጎርሱ ስትሉ ብን ጠፍታለች። አማራን የሚወክል ከሆነ የፕሮፌሰር አስራት ወልደየስን ቃል ለመጠበቅ የአማራ ጠላቱ ሆዳም አማራው ነው ስለተባለ ካላችሁት ሆዳሞች ላይ አማራነትን አፋብን ነጥቆ ብን ብላችሁ የጠፋችሁትን ትቶ ጀግና መልምሎ አፋብን መርጧል፣ አፋብን መስርቷል። የኛ ዴፊኒሽን ነው። ብትፈልግ ተቀበለው፣ ባትፈልግ ተው። ሪያሊቲ እሱ። የአብይ አህመድ ትግሬዎች አሉ እንደምታውቁት፣ የአብይ አህመድ አማራዎች እንደምንላቸው ሁሉ የአብይ አህመድ ትግሬዎች ላለፉት 2 ቀናት በወልቃይት በራያ ጉዳይ የአብይ አህመድ በፌዴሬሽን ምክር ቤት በኩል ያወጣውን መግለጫ ተከትሎ ከአብይ አህመድ ጋር ተቃርነናል በሚል አንድ ወጥ የሆነ አሰላለፍ ይዘው ይሄ አጀንዳ አሰባሰበን አንዳደረገን ምናምን የሚል ነገር ነበረ። እውነት ነው። የኃይል አሰላለፉ ላይ እስከ መቼ ይቆያል አናውቅም። ግን አንድ አሰላለፍ ቢያንስ በአንድ ቆመዋል። በዚህ ላይ ተመሳሳይ አቋም አሁንም ስቲል የኛ ነው በሚል በአንድነት ቆመዋል። የኛ ነው በሚል እኛ ነው የሚገባን እኛ ነው የምንወስደው የሚል በዚህ አንድ አይነት ናቸው። ልዩነት የት ጋር ነው የሚመጣው? የአብይ አህመድ ትግሬዎች መቅኑን የሚያገኙት ከአንድ ወዳጄ ጋር ስናወራ ነበር ቅድም። መቅኑን የሚሰፍርላቸው ምግብ የሚያበላቸው ዳቦ እየቆረሰ የሚሰጣቸው አብይ አህመድ። መረር ብለው ከተቃወሙ መቅኑን የለም ይረባቸዋል። የአብይ አህመድ ትግሬዎች ይራባሉ። ስለዚህ መቅኑን የሚሰጣቸው መቅኑን የሚሰፍርላቸው አብይ አህመድን አሁንም ቢሆን ኩኪሱ እንዳይቋረጥ ዳቦ እንዳይቋረጥ የሚፈልጉ አካላት አንድ ነገር ይዘው መጡ። እነ አምዶም ገብረስላሴ ምናምን ኪሳራ ፖለቲካን ደግሞ እንደው አውቃለሁ ብሎ ፖለቲካ ሊሰራ መምጣቱ ያስቃል። ተረጋጊጼ መረጋገጼ ምናምን ይላል። ምን ብታረጋግጠው? አብይ አህመድ የፌዴሬሽን ምክር ቤት አወጣው የተባለውን ደብዳቤ አብይ አህመድ አያውቀውም፣ ፌዴራል መንግስት አያውቀውም፣ አገኘው ተሻገር ገለመሌ ምን ያለ ተረታም ነው በመድኃኒዓለም። አገኘው ተሻገር ተጠርቶ ፈርም ሲባል እንኳን አብይ አህመድ አጠገቡ ከቆመ እያላበው ነው የሚፈርመው። እንኳን አብይ አህመድ ሳያውቀው በወልቃይት ጉዳይ በራያ ጉዳይ አገኘው ተሻገር መግለጫ ሊያወጣ ቀርቶ ኦህዴድ ካልተሳካለት አሁን የሞከረው ሙከራ በአማራና በትግራይ መካከል ያሰበውን ጦርነት የማያመጣለት ከሆነና
አጀንዳውን መቀልበስ ከፈለገ አላቀውም ሊል ይችላል። ምንም ጥርጥር የለም ሊል ይችላል። ስብሐት ነጋ ይፈታ ብሎ ትእዛዝ ሰጥቶ እኛም ስንሰማ ደንግጠናል አይደል እንደ ያለው ለዲያስፖራው እኛም ስንሰማ ደንግጠናል አለ። ተመልሶስ እድሜያቸው የገፋና ሊሞቱ የደረሱ እስር ቤት ከሚሞቱ ብንፈታቸው ይሻላል አይደል እንደ ያለው። እና ስለ አብይ አህመድ ባህሪና ምናምን ልታስተምሩን እንዳትሞክሩ። እናውቀዋለን ጠንቅቀን አብይ አህመድ ማን ነው የሚለውን። አገኘሁ ተሻገር አብይ አህመድ ሳያውቀው አንዲት ነገር እንደዚች ያለ አንድ መስመር ቢጽፍ ሁለት ጊዜ ጠምዝዞ አረቄውን እንደሚጨምቀው ያውቃል። አረቄውን እንደሚያንጠባጥበው አገኘሁ ተሻገር እንደዚህ ያለ ልብ ያለው አርጎ ለመሳል መሞከር ራሱ እኮ ነው በጣም አሳፋሪ። ፖለቲካ እናውቃለን ብለው ከሚያስቡ ፓርቲ መስርተናል ከሚሉ ሰዎች እንደዚህ አይነት መስማት በጣም ነው የሚገርመው። የእውነት እነዚህ ትምህርት ቤት ላያቸው ላይ ቢሰራ ሊገባቸው አይችልም። ጥላታ እንጂ ፖለቲካ የሚባል አያውቁትም። how it's possible on earth አብይ ሳይፈቅድ እንትና ማን ነው አገኘሁ ተሻገር የፌዴሬሽን ምክር ቤት ምናምን ብሎ ውሳኔ ይወስናል። ማን ላይ ነው የምትቀልደው? አብይ አህመድ ሳያውቀው አብይ አህመድ ሳይፈቅድ አብይ አህመድ ሳያዝ ፓርላማ ተሰብስቦ ምንም ውሳኔ መወሰን አይችልም። ፌዴሬሽን ምክር ቤት ተሰብስቦ ምንም መወሰን አይችልም። ፎርጌት አገኘሁ ተሻገርንቶ ይሄ ራስህን አታጭበርብር። የግድ መቅኑን ሰፋሪህን ለማስደሰት አብይ አህመድን ለመንከባከብ የሞትከው እኮ የጌታቸው ረዳና የጌታቸው ረዳ ደጋፊ የሆንክ የትግራይ ተወላጅ እኮ የሞትከው ሳኒታይዘር ስትለው የነበረውን አብይ አህመድን ጠርቶ በኩርኩም እያለ እንካ ብሎ ቁራሽ ዳቦ ሲሰጠው ነው በአደባባይ። ያኔ ነው እኮ በቃ የሞተው። መቅኑን ማለት እሱ ነው ምግብ እና እሷን ይህች የሚሰጠውን ምግብ እንዲቋረጥበት የማይፈልግ የጨነቃቸው ለዚህ ነው። አዲስ አበባ የተቀመጡ በሙሉ ነጭ ሆነዋል። ጉልኮስ የመንቀል ያክል ነው አዲስ አበባ ላይ ለተቀመጡ የትግራይ ተወላጆች አብይ አህመድ ክንፍ ስር ሄደው ለተሰባሰቡ ማለት ነው። ባለፈው ምሳሌ አድርገንላቸዋል። አንዱን የኔታ ምሳሌ አድርጌ በሙሉ እነ ጻድቃን እነ ጌታቸው ረዳ አብይ አህመድ ብብት ውስጥ እንዳለችው ጫጩት ድንቢጥ ወፍ ማለት ነው የኔታ ብብት ስር እንደነበረችው እነሱ ድንቢጥ እቺ ወፍ ለተማሪዎቿቸው እቺ ወፍ ነፍስ አላት የላትም ነፍስ የላትም ካሉ ሊለቋት፣ ነፍስ አላት ካሉ እዛው ጨመቅ አድርገው ሊገሏት ነበር። ብልጥ ተማሪ ሲመጣ ግን ነፍሷ በእጆ መዳፍ ላይ ነው ያለው፣ በብብቱ ሳይሆን በመዳፉ። ደርሶ ከወሰኑ ያጠፏታል። ሰውኛ መልስ አንሰጥም አለና ድንቢጧ አትሊስት እንዳትሞት ታድጓታል። እነሱም እንዳይሸነፉ አድርጓል። እንዲህ አይነት ብልጥ የትግራይ ተወላጅ ከመጣ አብይ አህመድን በዚህ መንገድ ሊመልስለት ይችላል። ብልጥ ከተገኘ ነው። ካልተገኘ ግን መልስህም የተሳሳተ የአብይ አህመድን ኩርኩም እየቀመስክ የሚሰጥህን ሽራፊ ዳቦ እንደ ጌታቸው ረዳ እሷን ተቀብለ መቅኑንህን እየበላ ባሻጋሪ ደግሞ ሰሊጥ እያማረህ ምናምን ያልፍልሃል፣ ታልፋለህ። በአማራው በኩል አይታችኋል። ቀለጠ ሞላና ግርሻ፣ ጋሻው ግርሻ፣ የፖስታ ቤቷ ግርሻም የቴክኖሎጂ ምና ኢኖቬሽን ምናምን ቀለጠም ተቅለብልበው ወጥተው ጻፉ። ፌዴራሉ ምናምን ውሳኔ ትክክል ነው ምናምን። ይህን ኢማጅን ማታ ለቀለጠ ሞላም ለጌታቸው ረዳም የሚደውለው ለሁለቱም አብይ አህመድ ነው። እነ ጌታቸው ረዳው አሉ ተቃውመናል፣ በፍጹም ገለመሌ። እነ ግርሻ ዘለው ወጥተው በየፌስቡክ ገጻቸው ላይ አማራዊ ደስ የሚል ይበልህ የሚል መግለጫ ምናምን አውጥተው ሆይ ሆይ ያሉና አመሻሹ ላይ ደግሞ የየፌስቡክ ገጻቸው እዛው እንደተቀመጠ ብናኛዋን ስም ደግሞ መጠቀም ጀመሩ።
ብለው ብን ያለችባቸው ፓርቲ አለች። አብን የምትባል ሊጎርስ ሲል ብን ብላለች ፓርቲዋ። ለሆዱ ሲል የበነነ ነው። አብን ተኖ አፋብን የሚባል የአማራ ድርጅት ተፈጥሯል ብለናቸዋል። እነቀለጠ ልትጎርሱ ከሆዴ ልትጎርሱ ስትሉ ብን ጠፍታለች። አማራን የሚወክል ከሆነ የፕሮፌሰር አስራት ወልደየስን ቃል ለመጠበቅ የአማራ ጠላቱ ሆዳም አማራው ነው ስለተባለ ካላችሁት ሆዳሞች ላይ አማራነትን አፋብን ነጥቆ ብን ብላችሁ የጠፋችሁትን ትቶ ጀግና መልምሎ አፋብን መርጧል፣ አፋብን መስርቷል። የኛ ዴፊኒሽን ነው። ብትፈልግ ተቀበለው፣ ባትፈልግ ተወው። ሪያሊቲው እሱ ነው። ደግሞ እንደናንተ ራሱን በጠረባ ጥሎ እንዳይወድቅ እነዚህም ደግሞ የተከታተልክ ስህተት ሲሆን ስህተት ነው፣ ትክክል ሲሆን ትክክል ነው ማለት ነው። አሁን ግን ተወደደም ተጠላም አንድ የአማራ ድርጅት አለ አፋብን። ይኸው የምናየው ነው። በቅድም ስንዘግብ ነበረ መሬት ላይ ምንድን ነው የሆነ ያለው የሚለውን። የኦህዴድ ኃይል ከምርጫ ወሰን ክልል ጋር አያይዞ የአማራም አይሆንም የትግራይም አይሆንም በፌዴራል ስም ይሆናል ሲልህ የራያ ማንነት አስመላሽንን ምናምን የሚል የሆነ ዝባዝንኬ ቡድን ወጥቶ ትክክለኛ የሚጠቅም ውሳኔ የተወሰነ ምናምን ሊልና ሊምቦ ጫረቅ ፈለገ። የምንድን ነው ትክክለኛ ውሳኔ? የቱ ነው ትክክለኛ ውሳኔ? ዛሬ በምርጫ ጉዳይ የፌዴራሉ ነው አለ። ይኸውልህ በአማራ ላይ ክህደት ፈጽመህ ፖለቲካ ጫወታ ልትጫወት ፈልገህም ከሆነ ቢሊቭ ኦር ኖት የወልቃይትም የራያም ምናምን ጉዳይ እና አብይ አህመድ በፌዴራል የሚል ብያኔ ላይ ከደረሱ ወደድክም ጠላህም የምርጫ ወረዳ ብቻ ሳይሆን አስተዳደሩም የፌዴራል ያደርገዋል። ቢሊቭ ኦር ኖት አብይ አህመድ ጉያ ስር ሆነ እስከ ቀጠልክ ድረስ አሁን የምታሽቃብጠው ኮሚቴ ነኝ አስመላሽ ነኝ ምናምን የምትለው የራያ ዕጣ ፈንታ ከከሚሴ ልዩ ዞን ያልተለየ ነው የምታደርገው። ነግረናችኋል። የአማራ ሕዝብ በአማራ ላይ እንድትቀልዱ አይፈቅድላችሁም፣ ተወደደም ተጠላም። የአማራም የትግራይ ሕዝብ ያለው ብቸኛ አማራጭ የወልቃይትን የራያንና የጠለምትን ጉዳይ የአማራና የትግራይ ሕዝብን ነባርና የሺህ ዘመናት ታሪክ መሰረት አድርጎ የ1960ዎቹን ግልብ ፖለቲካ መሰረት አድርጎ ከመጣው አስተሳሰብ ራስን ነጻ አድርጎ ይሄንን ሕዝብ በአንድ መስጊድ እየሰገደ በአንድ መቅደስ እያስቀደሰ የኖረ በባህል በሃይማኖት በወግ በስርዓት የተማሰለ በየድንበሩ አብሮ እየወደቀ አገር ያጸና ሕዝብ ከዚህ የ1960ዎቹ የጥላቻና የተመረዘ ፖለቲካ ባሻገር አብሮ የሚኖርበት የቀደመውን የሚገነባበት እድል የሚሰጥ ፖለቲካዊ ተግባቦት ሰጥተን እንፈታዋለን በሚል እሳቤ የተሟላ ትኩረትህን 4 ኪሎ ላይ ብታደርግ ታተርፋለህ። ባታደርግ እዛም ተሰልፈህ እዚህም ተሰልፈህ ትፎክራለህ። በየዓመቱ ትጋደላለህ። አብይ አህመድ ኦህዴድ ዳር ቁጭ ብሎ የራሱን እያለማ የራሱን እያሳደገ አንተ በየቀኑ ጋዛ ሰርጥና ካሽሚር አድርገህ እነዚህን ቦታዎች ስትጋደል ትኖራለህ። ከዚህ የኦህዴድ ዕቅድ ራስህን ማዳን የምትችለው በሁለቱም በኩል ያለ ኤሊት ነገሩን በጥንቃቄ ያየኸው እንደሆነ ነው። በኢትዮጵያ ውስጥ ያለው የፖለቲካ ቅራኔ ራያና ወልቃይት ብቻ አታድርገው።
የፖለቲካ ቅራኔው በመላው አገሪቱ ያለው አደገኛ ሁኔታ ነው። የኩሽ ኢምፓየር በሚል የጀመረው የኦህዴድ አብዮት ግሪዲ ናሽናሊዝም ሲፈልግ እምነት ሲፈልግ ብሔር እያጣቀሰ የገነባው ይሄ ስግብግብ ኃይል የሚሸነፍበትን መንገድ ከመፈለግ የዘለለ በተናጠል በቡድን እየተደራጀህ ለኦህዴድ ተገርደህ አንደኛውን አሸንፌ የበላይነት ይዛለሁ ከሚለው አስተሳሰብ ካልወጣ አስቸጋሪ ነው የሚሆነው። ኮሚቴ ነኝ የሚለው አካል የአማራ አይሆንም ሲባል እደግፋለሁ ብሎ መግለጫ ያወጣል። አሁን ከዚህ በላይ የሞተ ስብስብ አለ? አትሊስት የትግሬ አይሆንም ማለቱን እንቃወማለን ብለው እኮ አንድ ላይ ቆመዋል። አይሆንም ማለቱን በመቃወም እነቀለጠ እነ ግርሻ ናሬቲቭን ሼፕ ለማድረግ የባህዴን ቅጥረኞች ተሰባስበው ልክ ለአማራ ጥቅም የመጣ ለማስመሰል አብዮት ጀመሩ እኮ። ያስነሱት የፖለቲካ ማዕበል ሲመታ ዞር ብለው አይ የአማራ ነው በቃ ወደሚል ሄዱ። ሲመታ ቀን ጠብቀው ሁኔታ አይተው የሚቀለበሱ ካህዲዎች፣ መርህ ፕሪንሲፕል የሌላቸው የአብይ አማራዎች ልክ የአብይ ትግሬዎች ያገኘው ተሻገር ውሳኔ እንጂ የአብይ አህመድ ውሳኔ አይደለም ለማለት እንደሞከሩት ማለት ነው። ካልፈለገው ካልመሰለው እንዳሰበው አያዋጋልኝም አያጋድልልኝም ብሎ ካሰበ አብይ አህመድ ያገኘው ተሻገር ነው እንጂ እኛ አናቀውም ሊል ይችላል። ቅድም እንደነገርኩ ስብሃት ነጋ እኛም ስንሰማ ደንግጠናል ሲፈታ አላቅም እንዳለው ሁሉ አይነት ጨዋታ ማለት ነው። አብይ ሳያውቅ አስበዋል ስብሃት ነጋ ተፈቶ ሲወጣ። እያንዳንዱ ሚኒስትር ጌታቸው ረዳ ቀድሞ እንደተናገረው አብይ ሳያውቅ ምሳውን አይበላም። እየጠራ ስፖርት ያዝላቸዋል እኮ ጧት ጧት አንተ ስፖርት ስራ አንተ ምናምን። ሁሉን ተቆጣጥሮ የሚመራቸው ቁጭ ብድግ የሚያሰራቸው ሰው ጥራ ቢሉት ምናምን ራሱ መጣ ነው ምናምን ቢሉት አለ። ስጋ ቁጠር ቢሉት አሁን ጾም ነው ስጋ አይቆጠርም እንጂ ጣፊያ አንድ ብሎ ጀመረ ነው ምናምን ብሎ እንደተባለው አገኘው ተሻገር ለዚህ ተረት እንኳን አይመጥንም። ስጋ ጠራ ቢባል ጣፊያ እንዳለ እንደተባለው የጣፊያን ያክል እንኳን አይሆንም። በራሱ የሚወስን ሰው አድርጎ እሱ እንደወሰነ እቺ ናሬቲቭ የት ጋር ልትሄድ መሰለ? የአማራው ነው ምናምን ሊሉ ነው። ውዳቂ አትሁን። በነገራችን ላይ ሜላትወርቅም አማራ ናት። በምርጫ ቦርድ በኩል ሜላትወርቅ የምትባለው ቀደም ብላ የፖለቲካ ውሳኔ ነው የምንጠብቀው አላለችም? በአደባባይ አሁን አንናገርም፣ የራያንም የወልቃይትን ዕጣ ፈንታ እና አንናገርም፣ የፖለቲካ ውሳኔውን እንጠብቃለን አለች። እነ ሜላትወርቅ የፖለቲካ አመራሩ እስኪወስን እንጠብቃለን ካሉ በኋላ መግለጫ አውጡ ተባሉ፣ ታዘዙ። አብይ አህመድ ሳያውቁ ነው የወጣው። በመግለጫው ላይ በትግራይ ስር እንደተካለሉ ተደርጎ ወጣ። የአብይ ትግሬዎች ሳሊቬት አደረጉ። ሌሎቹም እውነት መስሏቸው ምናምን እረብረባሉ። ውጅስላፍ የሚሆነውን ስለምናውቀው ጥቂት ጊዜ ቆየ። ያንም ያላችሁ ይህንን ነው። በትግራይ ምናምን ተካለለ ብለህ ከበሮ አትምታ። ወደድክም ጠላም እዛ የሚመረጠው አካል ተጠሪነቱ ቀጥታ ለፌዴራል ተብሎ ነው ሼፕ የተደረገው። ይሄ ዛሬ አይደለም የምናገረው፣ ፕሮግራሙን በሰራንበት ሰዓት ነው ነግረናቸዋል።
እዛ ጋር ተጫወተና ጥቂት ጊዜ ደግሞ ካዳመጠ በኋላ ትኩሳት ከለካ በኋላ ምናምን ካለ በኋላ መጡ። ያኔ በሜላት ወርቅ በኩል አስወጣ አይደል? አስተውሉ። ሜላት ወርቅ መጀመሪያ የፖለቲካ አመራሩ ስላልወሰነ በዛ ኮንቴስትድ ኤሪያዎች ላይ በተመለከተ ምንም ልንል አንችልም፣ ሲወስን እንናገራለን አለች። ካለች በኋላ በሳምንቱ በ15 ቀኑ ወሰነላቸው፣ መግለጫ ወጡ። ከዛ ባገኘው ተሻገር በኩል ደግሞ ወደ ፌዴራል የሚለው መጣ። ለዓለም አቀፉ ማህበረሰብ ምን አይነት መልእክት እያስተላለፈ ነው? ምን እየሰራብህ ነው? አናት ላይ አብይ አህመድ ፖለቲካ ይጫወትብህ፣ የዘመን ኪሳራ ትሆናለህ። እነ ሽመልስ አብዲሳ ጢባ ጢቤ እንዲጫወቱብህ ትፈቅዳለህ? ለዓለም አቀፉ ማህበረሰብ ለትግሬ የሰጠው አማራው ተነሳብኝ፣ ይሄን ነው እያስተላለፈ ያለው። ስለዚህ በፌዴራል አድርጌዋለሁ፣ በዚህኛውም ሳደርግ የሚሆን አይደለም፣ ጊዜ እፈልጋለሁ። በዚህ አጣብቂኝ ውስጥ አብይ አህመድ ምርጫ አካሂዶ በቀጠናው ላይ ሌጂቲሜት መንግስት ነኝ ማለት ነው የሚፈልገው። ህልቡ ችናት፣ አቋሙ ችናት አላልናችሁም? ሲነጋገሩ የነበረው ጦርነቱ ትግራይ ላይም የሚደረገው አማራም ላይ የሚደረገው የአማራው ላይ ያላቋረጠ ጦርነት እየተደረገ ነው። ኤርትራንና ትግራይ ጋር ለመውጋት ግን ከምርጫ በፊት ይሁን ከምርጫ በኋላ እያሉ ነው እየተነጋገሩ ያሉት። ኦህዴዶች ግማሾቹ ከምርጫ በኋላ ማድረግ ይገባል፣ መጀመሪያ ጦርነቱ ከተጀመረ መቼ እንደሚያልቅ አይታወቅም፣ ጊዜ ሊወስድ ይችላል፣ የመንግስትነት ዘመን ካበቃ ሌጂቲሜት መንግስት አይደላችሁም ወደሚል ይመጣል፣ ስለዚህ መጀመሪያ ምርጫውን እናድርግ እያሉ ነው ያሉት አልን እኮ። ስፔኩሌሽን አይደለም የምንነግራችሁ፣ መረጃ ላይ ተመስርተን ቬሪፋይድ አድርገን ነው የምናቀርብላችሁ። የተናገርነው አንድ ቀን ስህተት ሆኖ ከሆነ አምጣ፣ በዚህ ቀን ያላችሁት፣ በዚህ ቀን ያቀረባችሁ፣ በዚህ ቀን እንዲህ ነው የታሰበው ያላችሁት፣ ይሄ ስህተት ሆኖ ተገኘ በልና አምጣ። እያንዳንዱ የነገርናችሁ ነገር ፕራክቲካሊ መሬት ላይ ሀቅ ሲሆን ማህተም እያስረገጥንላችሁ ነው። ይሄር ነው ይኸውልህ የአብይ አህመድ ካድሬዎች በኦሮሚያ ክልል ሰሜን ሸዋ ዞን ከስብሰባ ሲመለሱ ምናምን ተባለ። የወረ ጃርሶ ምናምን የሚባል ወረዳ ላይ የብልጽግና ፓርቲ የሽመልስ አብዲሳ ፓርቲ የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰ የምትባል የፖለቲካ አደረጃጀት ኃላፊ ገነነው ከበደ የሚባልና ሹፌራቸውን ወይ በርስ በርስ ቅራኔ አንዱ የአንዱን ቡድን እያፈነ ነው፣ የታጠቀ ኃይል መጣ። እነሱ ስብሰባ አድርገው ሰብከን ወደ ወረ ጃርሶ ተመለስን ሲሉ ቀለባቸው 13 ሚሊዮን ብር ጠይቋል። ወረ ጃርሶ ፖለቲካ ሰራለሁ የሚለው የብልጽግና ኃይል መንግስት ነን የሚሉት የነሱ ኃይል ተጨልፎ 13 ሚሊዮን እየተጠየቀበት የፖለቲካ ድርጅት ነኝና ወረ ጃርሶ ሄጄ ምርጫ አደርጋለሁ የሚል ተረትን እዛው ተርት የፈለክበት ቦታ ሂድ። ኢቲቪ ኒውት የነ ዳንኤል ክብረትን ወደ ኢቲቪ ቦርድነት አምጥቶታል አይደል? አሁን ኢቲቪ ሞቅ ሞቅ እያለች ነው። ምንድን ነው እያሉ ያሉት? ማናት ሚስጥረ ስላሴ ምን ብትባል ልጅ ሌላም ልጅ አመጡ። ይመጡልሃል አሁን ኢዜማ ምናምን ባለፈው ዓመት ላይ ምርጫ ክርክር ላይ ምናምናቸውን ሱፋቸው ቂቅ አድርገው የሚመጡ ልጆች ይመጡልሃል አሁን ታያቸዋል። ከዛ ኢቲቪ ላይ መንግስትን አብጠልጥለው ሲተቹት ምናምን ታያለ። ሲሳይ አውግቸው ከእስር ቤት ወጣ፣ ተመልሶ እስር ቤት ገብቷል። የአማራ ልጆች እስር ቤት ናቸው። እነ ክርስቲያን ታደለ እስር ቤት ናቸው። እነ ዮሐንስ ባያለው እስር ቤት ናቸው። እነ ካሳ ተሻገር እስር ቤት ናቸው። ሌሎቹም ወዘተረፈ እነ መስከረም አበራ፣ እነ ጎበዜ ሲሳይ፣ እነ ሚካኤል መላከ በርካቶቹ እስር ቤት ናቸው። እነ ገነት አስማማው እስር ቤት ናቸው። እነ አባይ ዘውዱን የመሰሉ እነ ጋሽ ታዲዮስ እየማቀቁ ነው የሚገኙት።
ከዛ አውት ኦፍ ብሉ የሆነች ሚስጥረ ስላሴ የምትባል ልጅ መጣችና እሷ በቃ አቤት ስትናገር ምናምን ትላል። እነሱ ተናግረው ከዛ ምርጫ ሊደረግ ነው። የምትናገረውን ትናገር፣ መናገሯ ላይ ተቃውሞ የለኝም። አዩ ሲሪየስ? የአብይ አህመድ መንግስት፣ አብይ አህመድማ የጻፈው መጽሐፍ ተረት ተረት ነው፣ እንደዚህ ነው፣ ወጣቱን እኮ በጥይት አስጨረሳችሁት ምናምን የሚል ሰው በኢቲቪ አምጥቶ ፕሮሞት ሲያደርግ አልታየም? አብይ አህመድ ዴሞክራሲያዊ ነው? ክቡር ጠቅላይ ሚኒስትር ብሎ ስሙን ጠርቶ ይህን ሀገር በአግባቡ እየመሩት አይደለም፣ መቼ ነው ስልጣን የሚለቁት ስላለ 3 ዓመት ሊሞላው ነው ክርስቲያን ታደለ እስር ቤት ገብቶ እና አብይ አህመድ ስለ መናገር ነጻነት እድል ከፍቶ አሳየኝ ምናምን ልትል ነው? ጢባ ጢቤ ሊጫወትብህ ነው። አይ አንደርስታንድ፣ በጣም እረዳለሁ። በምርጫ ሂደት ውስጥ እንደነዚህ አይነት ማለት የሆኑ አካላት አብይ አህመድ ገርበብ አድርጎ የሚከፍታትም ነገር ካለች ለምርጫ መጫወቻ ለማስመሰል ብሎ የሚከፍታትን በር መጠቀማቸው ላይ ችግር የለብኝም። የአብይ አህመድ ካድሬዎች ሳይቀሩ ተናገረችው እያሉ ሲያራግቡልህ ግን ለአስጨራሽ ትግል እየተደረገ ከየምሽጉ እያወጡ የሚቆሉትን ትተህ እነንትና ይሄን ተናገረች ከሌን ተናገረች እያልክ የፌስቡክ ሲሳ ያደርጋለሁ የምትል ከሆነ ፖለቲካ ምን እንደሆነ አልገባህም። አገዛዙ እንደፈለገ ጢባ ጢቤ እየተጫወተብህ ነው ማለት ነው። ኢታይ ትኩረትህ የት ጋ መሆን እንዳለበት ጠንቅቀህ እወቅ። መድረኩን መጠቀም የሚፈልጉ እነሱን በመቃወም ጊዜ አታባክን። መድረኩን የሚጠቀሙ አካላት ተጠቅመው መስራት እንችላለን የሚሉትን ፖለቲካ ይስሩ፣ ለነሱ ተው። በሐይቅ ላይ የምራቅ ጠብታም ቢሆን አስተዋጽኦአቸው ለትግል እስከጠቀመ ድረስ ምን እንቅፋት እስካልሆነብህ ድረስ እዛ ጋር ጊዜ ማባከን ትክክል አይመጣም። ነገር ግን ኢትዮጵያ ውስጥ ልክ ዲሞክራሲያዊ ምርጫ እንዳለ ለማስመሰል በሚደረገው አጀብ ውስጥ ገብተህ ማጀቢያ እንዳትሆን ምክር ሐሳብ ነው። ተቀባይነት ይኖረዋል አይኖረውም እያልኩ አይደለም።